ያለው ንግግር ችግር አለበት። የሚቀበለው ማንን ነው? ዶሮ ሳይጮህ 3 ጊዜ ትክደኛለህ ያለው ነው ልክ ነው ብሏል። በጣም ጥሩ። ሁለተኛ፣ አራተኛ፣ አምስተኛ ጥያቄ ክርስቶስ ሊሰቀል በነበረበት ሰዓት የተሰጠው ሀምጤት አለ፣ የወይን ጠጁ ሁላችሁም ታውቃላችሁ። ይሄንን የወይን ጠጅ ክርስቶስ ተቀብሎ ቀምሶታል ወይስ አልተቀበለው? ሁለት ጊዜ ነው የቀረበለት። የመጀመሪያው ነው ተዘርጓል፣ ሁለተኛው ሁለት ጊዜ ነው መስቀል ላይ ሆነው ማስረጃ ጊቭ ሚ ኤቪደንስ ማስረጃ ከፈተለ ሁለት ጊዜ ቀረበለት የሚለው ማስረጃ ነው የምታቀርበው። ወደ ተጠያቂው ወንጌላቶች ስለ ታሪክ የሚያወሩ ስለ አምጤ ካሜራ የተለያየ ዘገባ ነው የሚዘግቡት። ክፈትልን ማስረጃ፣ ክፈትልን ማስረጃ። ችግር የለም እንከፍታለን። ምዕራፍ 15 ምዕራፍ 15 ቁጥር ስንት? ክፈትልን ቶሎ በል። ሰዓታችን በጣም እየሄደ ነው። አሳየን። እዚህ ታዳሚ ይስበው እንዲበል ከማለት ታዳሚ እንዲሰበው ችግር አታስማታ። ኖ እኔ በማስቆም አላምንም። ይፈት ችግር የለም። ሰዓቱን እኛ ዋናው ናታ ነው የምንፈልገው። አታስቆም። ቁጥር 23 ላይ አልተቀበለም። ይሄ መቼ ነው? ገና ከዛ በኋላ ይቀጥልና እንደዚህ ይላል። ሌላኛው የቱ ጋር? እዛው ቁጥር ስንት? ቁጥር 34 ላይ ከዛ ቁጥር 35 ላይ በዚያ በቆሙ ሰዎች ሰጥቶ ተወልዳስ ይተራላለ አንዱ ሮጦ ሆናቴ በሰነግ ሞላ በመልካም አድርጎ ተው ኤልያስን ሊያወርደው ይመጣ እንደሆነ እንዲህ እያለ አጠጣው። ጥያቄያችን እኮ የጠየቅን እኛ እኮ ማርቆስ ወንጌል ላይ 2 ቦታ ተጽፏል ወይስ አልተጻፈም ሳይሆን ስለተሰጠው ሀምቴታ ክርስቶስ ተቀብሎታል ወይስ አልተቀበለው አይደል ጥያቄያችን። መለስኩ እኮ ወዳጅ፣ አነበብ ሰዓት ሰጥቼሃለሁ፣ አንብበሃል፣ ተረጋጋ። አንብበሃል፣ ሰዓት ሰጥቼ እድል ሰጥቼ አንብበሃል። አሁን ተረጋጋ። ግን በሚገርም ሁኔታ ልንገራችሁ፣ ክርስቶስ እንደ መጽሐፍ ቅዱስ ተሰቀለ የተባለው ዘገባ ወንጌላቶች 3ቱም ወንጌላቶች ላይ ታገኙታላችሁ። እነዚህ ወንጌላቶች ሲሰግቡ ምንም እርግጠኛ እውቀት የላቸው። ቅድም ቁርአን ላይ ምን ብያቸዋለሁ? እርስ በርስ ይለያያሉ። ማለሁም ቢሂ ሚል ዒልም ኢላ ኢትባዕ ዘን፣ የራሳቸውን ግምታዊ ወሬ እንጂ ሌላ ነገር አይናገሩም ብያቸው ነበር። ሊገርማችሁ ነገር ስለ ሀምቴታው አንዱ ሲዘግብ ተቀብሎ ቀመሰው፣ አንዱ ሲዘግብ ደግሞ አልተቀበለው። ኧረ ተረጋጋ እባክህ ተረጋጋ። መሀል ላይ እንዳትገቡ እባካችሁም። በዚህ በኩል እስካሁን በእኔ በኩል ምንም ድምፅ አልመጣም። ከዚህ በኩል ግን ጉርጉርታ ችግር እየተሰማ ነው። መናገር እኮ ይችላሉ። እኛ ቅድም እንደፈለገ ሲያወራ ዝም ብለናል። እዛ ላለው አስተያየት ነው የምታቆሙኝ። ተሰማ አልተሰማ ጉዳይ አይደለም። ይኸው እዚህ ጋር ምን ቢዘጋው እንኳን የኔ ታይም መቆም የለበትም። እዚህ ጋር እኮ መቆም የለበትም የኔ ታይም። እዛ ባይሰራው እንኳን የኔ ታይም መቆም የለበትም። መቀጠል ነው ያለብኝ። ስለዚህ ስልክ ኖ አይደለም ጥቅሙ አይደለም። እኔ ጥቅሙ ማለት እውነታውን መመስከር ነው እንጂ እዛ ግዴታ እንዲሰማልኝ አይደለም የሚጨርስ። ስለዚህ ይኸውልሽ እዛ ቢሰማም ባይሰማም አቆሙ እንዳትሉ። እዛ ችግራችሁን መቅረፍ ነው እንጂ ሲስተም ላይ ያለውን እዚህ ግን የኔን እንትን ውይይት አቁም። እኔ ቅድም ስለ እኔ እዚህ አቁም አልልም። ለምን የእሱ ሰዓት ነው። ገብታችኋል? መሀል ላይ እንዳትገቡ እባካችሁ። እኔ እየጠየቅኩ ነው፣ ምላሽም ሰዓት እየሰጠሁት ነው። ይኸውላችሁ ዝም ብላችሁ ጥያቄ ካለ ጠይቁ እኮ። እኔ 4-5 ጥያቄ ጠይቃለሁ እስካሁን። እኔ ጥያቄ ካለ ጠይቅ የሚለው ነገር አይገባም። እሺ ወደ ጥያቄ እንቀጥል። ኧረ እባክህ አድመጠኝ። ይኸው ጥያቄ ላቅርብ። ሁለተኛ ቅድም በሪ ምን ብለህ ስታወራ ነበር? ለዚህ ለታዳሚ ቁርአን ላይ አልገደሉትም አልሰቀሉትም የሚለው አይሰራም፣ አልሞተም የሚል አይደለም አልከን። አልገደሉትም እና አልሞተም ምንድን ነው ልዩነቱ? አብራራ። ለምሳሌ አልገደሉትም ማለት ሰውየውን እነዛ ሰዎች አልገደሉትም እንጂ ሰውየው ቡኻር አልሞተም። ስለዛ አልተገደለም ከተባለ ደግሞ ሊትራሊ ሰውየው አልተገደለም። ጥሩ አብራርቷል። አረዳዱን ሰምታችሁታል አይደለ? እንደዛ ነው። እሺ እንዳንተ አረዳድ እንምጣ። አማርኛ እንደው በጣም አልገደሉትም አልሰቀሉትም የሚለው መሞቱን አለመሞቱን አያመለክትም ካልክ ቁርአን ውስጥ ላይ ከ114ቱ ሱራ አንድ አንቀጽ አውጣና ክርስቶስ ሞቶ የሚል ማስረጃ ታሳየናለህ። ሱራ 3:55 እናውጣው። ይኸው ልብ በሉ አንብብልን አንዴ ሱራ 3 ሱራ 3:55 አንቀጹ ምን ይላል? ሞተዋል ይላል ብሎናል። ልብ በሉ ሁላችሁም ስሙ። አውጣና አንብበው። ሱራ 3:55 አድምጡ። ክርስቶስ ሞቷል የሚል ማስረጃ ከቁርአን ሊሰጠን ነው። በሪ በጣም እውነተኛ ሰው ነው።
እኔ ከባይብል አንድ ቃል አልጨምርም፣ ግን እንዴት ቃላትን ጨምሮ እንደሚያነብ ላሳያ። ሰዓት አታውቁም፣ ችግር የለውም። እኔ ሰዓት በማቆም አላምንም። መረጃው የምታውቀው ከሆነ ችግር የለውም። አላህ ባለ ጊዜ አስታውስ። ኢሳ ሆይ እኔ ወሳጄ ወደ እኔ ማንሽ ነኝ። በደንብ ሰማችሁ? ኢሳ ሆይ አላህ እኔ ወሳጄ ነኝ፣ ወደ እኔ ማንሽ ነኝ። ጭራሽ ምን አረጋገጠ? አላህ ኢሳን እንደወሰደው አረጋግጠው። ቅድም ግን ሞቷል ይላል አለ። ተረጋጋ ወዳጄ፣ መለስኩ እኮ አስነበብኩ። ይኸው ታዳሚ ሰማሁ እኮ። ጆሮ አለን አይደል? ሁላችንም እንሰማለን። አንቀጹ ጭራሽ ምንድን ነው የሚለው? ኢሳ ወደ እኔ ወሳጅ ነኝ እንዳለው ኢየሱስን አላህ እንደወሰደውና ከጠላቶቹ እንዳነሳው እንጂ የሚያረጋግጠው ሞቷል የሚል አንድ አንቀጽ ራሱ ቁርአን ውስጥ የለም። ከ114 ሱራ ቁርአን ውስጥ ላይ ሞቷል የሚል አንድ አንቀጽ ወይን አንድ ቃል እንኳን ካወጣ ይኸው ድጋሚ ሊሸልመው ለበሪኝ የለም። በ114 ሱራ ላይ ካለኛ ለምን ሸውዳለሁ? ሰው እኮ አይን አለው አይደል? ጆሮ አለው አይደል? ሁላችንም መስማት ማየት ማንበብ እንችላለን። ለምን እናንተን አታልላችኋለሁ? ሞቷል የሚል ቃል ካለ ለምን እከራከራለሁ? የለም። ይሄ በሪ ቅድም ለእናንተ ሞቷል የሚል ቁርአን ውስጥ ላይ አለ ሲል ነበር። አረ ተረጋጋ እባክህ፣ በኔ ተራት። አረ ተረጋጋ እባክህ በሪ፣ ተረጋጋ እባክህ በሪ። ልለመነ እኔ እኮ ማስረጃ እስኪታነቡላ ሰዓት አልጠቀምበትም። አንበብ ብዬ ነው የምተው። እሺ፣ በጣም ጥሩ። ሁለተኛ እኛ ሙስሊሞች የምንከተለው የሰዎችን አቋም ነው ቁርአን ነው። ቅድም ስታወራ የነበሩ ምን ማለት ነው? ቁርአን ናቸው። ምክንያቱም ሙፈስሮች ምንድን ናቸው? የቁርአን አብራሪዎች ናቸው። ማብራሪያ የሚሰጡ አካላቶች ናቸው። በጣም ጥሩ። መጽሐፍ ቅዱስን ያብራሩ ሰዎች ሁሉም ልክ ናቸው? በሪ መለስልና ሁሉንም ትቀበላል? ያብራራ ሰው ሁሉም ተመሳሳይ ማብራሪያ ከሰጡና ትክክለኛ ነው ከመጽሐፍ አብሮ ሄደው ትክክል። ምን አለ መሰላችሁ? ቃል ሲጠቀም ምን አለ? ተመሳሳይና ትክክለኛ ማብራሪያ ይዞ ከመጡ እቀበላለሁ። ልክ ያንተ ጭንቅላት እንደዛ እንደሚረዳው እኛ አንድ ሙፈስር ኤከሌ እንደዛ ብሏል ብለን ስንባል ሳይሆን የምንቀበለው ትክክለኛ ማስረጃ ይዞ ከመጣ እንቀበሏለን። ለምን? በማስረጃ ነው። ቅድም መግቢያ ላይ ምን ብያችሁ ነበር? ቁል ሃቱ ቡርሃነኩም ኢንኩንቱም ሳዲቂን። ትክክለኛ ከሆናችሁ ለምታወሩት ንግግር ማስረጃ ይዛችሁ ኑ በላቸው። ስለዚህ ማስረጃ ይዞ ከመጣ እቀበላለሁ፣ ካልመጣ አልቀበሉም። በሪ ግን ምን አለ? ኤከሌ የሚባል ሰው እንዲህ ብሏል። እንደዛ ቢሆን ኖሮ እምነት ሰዎች ስንቱን ያምኑ ነበር። ይሄ ግልጽ የሆነ እውነት አለ። አሁንም እንቀጥል። በሪ ቆይ ተረጋጋ። ሊጠይቀው እኮ ነው በሪ አንድ ነገር ልንገርሽ። በክርስቶስ ስቅለት ዙሪያ ላይ ወንጌላቶች የተለያየ ዘገባ አላቸው የላቸው? ምን ማለት ነው? በጣም ጥሩ። ወንጌላቶች ስለ ክርስቶስ ስቅለት ዙሪያ ላይ ሲዘግቡ ቅድም ምን የሚል ቃል ተጠቅመ ነበር? ተመሳሳይ ከሆነ ነው የምንቀበለው ብሎ ስለ ሃይማኖት አባቶች እንኳን ወይንም የሚያብራሩ ሰዎችን ከመጡ ተመሳሳይ ከሆነ ነው የምንቀበለው ብሎ መስፈርት አስቀምጦ ነበር አይደል? ይሄንን መስፈርት ለወንጌላቶች ተጠቀመውና ተጠቀመው። ተመሳሳይ ካልሆነ ወንጌላቶች ስህተት ናቸው ማለት ነው። ልብ በሉ። እሱም ቅድም ለሚያብራሩ ሰዎች ተመሳሳይ ማስረጃ ካላመጡ አልቀበልም፣ ካመጡ እቀበላለሁ ነበር አይደል? ተረጋጋ ወዳጄ። እኔ እኮ እየጠየቅኩ ነው በአደባባይ። ይህ ሰው እኮ እየሰማ ነው። እኔ ከተሳሳትኩኝ አድማጭ አለ። ተረጋጋ እንጂ እየጠየቅኩ ቀጥላት በለኝ። እየቀጠልኩ ነው። መልሰሃል። ቅድም ያስቀመጥከው ራሴ ለታዳሚ ግልጽ እንደሆን ዘንዳ አንድን ማስረጃ የምንቀበለው ተመሳሳይ ትክክለኛ ዘገባ ከሆነ ማስረጃ ካለው እንቀበለዋለን አይደል? ወንጌላቶችን ግን በዚህ ከፈተሻችኋች ቅድም እንዳልኳችሁ ስለ ሀምጤጣው ብትመጡ የተለያየ ነው። ስለ ሰዓቱ ብትመጡ የተለያየ ነው። ስለ ጲላጦስ እንደውም አንዱ ላይ ሲዘግብ ወደ ዋህንም ወደ ሞትም ቢሆን ስትሄድ እከተልሃለሁ አለ የምን ነገር ይኸውላችሁ። ይኸው በእኔ ሰዓት ሲያወራ ተመልከት። ጠይቄ ነው እየተናገርኩ ያለሁት። ጥያቄ ጠይቄ ካለው ግልጽ እኮ ነው። ስለዚህ ይኸውልህ በሪ ተረጋጋ፣ በጣም ተረጋጋ እንጂ እኔ ስሜት አይበላችም። እኔ ሰዓቴ እንደፈለገ ችግር የለብኝም። ግን ተረጋግታ እኔ ስጠይቀ ከመለስኩ በኋላ እኔ ለማውራወሬ ማለት ይግባል። አንተ ስጠይቀኝ እኮ እኔ መለስኩ ተው ስትለኝ እተዋለሁ አይደል? ቅድም ተው በቃ ስትለኝ እሺ ብዬ ነው ዝም የሚለው ይፈራል። በጣም እና ገና እየጠየኩ እኮ ነው። በጣም ገና አሁን የሚጠይቀህ ጥያቄ ምንድን ነው? ወንጌላቶች የክርስቶስ ንግግር ናቸው አይደለም? ወንጌላቶች ወንጌል የክርስቶስ ንግግር ነው አይደለም? ወንጌል የሚለው ኢየሱስ ማለት ነው። ወንጌል ምን ማለት ነው አላልኩም? ጥያቄ ወንጌል የተባለው ወንጌል ኢየሱስ ንግግር ነው አይደለም? ወንጌል ውስጥ ኢየሱስ ተናግሯል፣ ሐዋርያቱ ተናግሯል። በጣም ጥሩ። አሁን ሌላ ያልጠየቁት መለሰ። ወንጌል ውስጥ ወንጌል ኢየሱስ ንግግር ሳይሆን የሐዋርያት የሰይጣናት ንግግር አለ ብሎ ተረጋጋ። ጥያቄ ጠየቁት። ይኸውልህ እባክህ ጥያቄ ጠይቄ ያለው ተረጋጋ፣ እባክህ ተረጋጋ። ታዳሚ ያለ ተረጋጋ። ሰዓት ለመጨረስ አትታገል። ሰዓቱ ይለቅ፣ እኔ ችግር የለብኝም። ግን እዚህ ያለው ታዳሚ ንጹህ መታ ነው የሚፈልገው። እኔ ይቆምልኝ አላልኩም። ጥያቄ ግን አጭሩ ጥያቄ ወንጌላዎች የወንጌል ንግግር ወንጌል ላይ ያሉ በአጠቃላይ የክርስቶስ ንግግር ናቸው አይደሉም ነው አይደል የጠየቁት?
እሱ ሲመልስልኝ ምን ብሎ ነው የመለሰው? ሁላችሁም እንደሰማችሁት ወንጌል ውስጥ የኢየሱስ ንግግር ብቻ ሳይሆን የሰይጣናትም ንግግር የሐዋርያትም ንግግር አለ ብሎናል። አንደኛው ወንጌሉ የማን ንግግር ነው? የክርስቶስ የሰይጣን። አረ ወደ ቁርአን አትሂድ፣ ተረጋጋ እባክህ። አሁን ስሜታዊ የሆነ ነው ወደ ጣት ፈለገ መንገድ የለ። አንደኛው ነገር ቁርአን ውስጥ እኔ ጠይቄ ነው የመለስከው ምላሽ እየተናገርኩ ነው። አንተ ግን ስሜታዊ ሆነ ወደ ቁርአን ዘላ እየገባ ነው። አይዞ እንዲህ መጨናነቅ አያስፈልግም። ምክንያቱም ማሰብ ያለብን የሚያደምጠን ሰው እንዴት ይረዳናለው እንጂ ለምን ተነካው አይደለም። ስሜታዊ አንዱ እኔ እኮ ቅድም ገና ምላሽ ሳልመልስ ተው ስትለኝ የተነኳለሁ አይደል? ስለዚህ ለምን ትጨናነቃለህ? ቁርአን ውስጥ ላይ የማን ንግግር አለ ከጠየቀኝ መጣብሃለሁ። ግን ወንጌል የማን ንግግር ነው? የእነዚህ የአራቱ የስብስብ ንግግር ነው። እንዲህ ከሆነ ክርስቶስን በወንጌል ላይ ዲያብሎስ ተራራ ላይ ሲያወጣው ተራራ ላይ ሲሰቅለው በዛ ሰዓት ላይ ሲያስጨንቀው በነበረው ሰዓት መዝሙረ ዳዊት የነበረው 91 ላይ የነበረውን ጥቅስ ለክርስቶስ እንደሆነ ዲያብሎስ አምኗል አላመንም? አምኗል። በጣም ጥሩ። ይህ ጥቅስ ክርስቶስን ክፉ ነገር እንዳይነካውና እንደማይሰቀል መላእክት እንደሚጠብቁት መዝሙር በዳዊት ትንቢቱን ተናግሯል አልተናገረም? መላእክት ጠብቋል። ክፉ ነገር አይነካም አላለም? በዳዊት መዝሙር ክፉ ነገር ምንድን ነው? ቆይ ልንገርህ አንዴ ወዳጅ የተረጋጋ። ክፉ ነገር ምንድን ነው? ሰዓቴ ስላለቀ ችግር የለም። በስና በእኔ በቀኝ ጨመርለም